ሰላም እንዴት ናችሁ? የኢትዮጵያ ኤዱኬሽን ቤተሰቦች፣ ዛሬ ደግሞ የኢንተራንስ ውጤቶች ተልከውልኛል እና በአመቱ የምጠብቀው ጊዜ ነው። ይሄ ከተማሪዎች እኩል የምጠብቀው ጊዜ ነው። ምክንያቱም ቪዲዮዎችን ያዩ ተማሪዎች ምን ያህል እንደሰሩ ውጤታቸውን የሚነግሩበት ጊዜ ነው። ኢትዮጵያን ኤዱኬሽን የመጀመሪያው ቪዲዮ ከተለቀቀ አሁን ወደ ሰባተኛ ዓመት ሊገባ 2 ወር አካባቢ 3 ወር ነው የሚቀረው። የዛሬ 7 ዓመት ነው፣ 7ኛ ዓመቱን እየያዘ ነው እና ከዛ ጊዜ ጀምሮ ብዙ የኢትዮጵያ ተማሪዎች በብዙ ሚሊዮን የሚቆጠሩ ተማሪዎች ነው ቪዲዮዎችን እያዩ የሚገኙት። እስከ ዛሬ አጠቃላይ ቶታል የአጠቃላይ የተለቀቁ ቪዲዮዎች ቪው ከ43 ሚሊዮን የበለጠ ነው ያለው ማለት ነውና በነዛ ጊዜያት ምን ያህል ተማሪዎች ተጠቀሙ፣ ከዛስ ምንስ ጠቀመ የሚል ነገር አለ እና ውጤቶች ተልከውልኛል ማለት ነውና ብዙ ሜሴጅ ቴሌግራሜን አጨናንቆታል። አይ ቲቸር ብሎ እዚህ ጋር እንደዚህ ልኮልኛል፣ ከልብ አመሰግናለሁ ብሏል። እንደዚህ ያለ እንደምታዩት እሺ፣ እዚህ ጋር በቮይስ ነው ያለው። 5:17 ሌኮቭ ከፈጣሪና ከቤተሰቦች ቀጥሎ አንተን አመሰግናለሁ። ከ10ኛ ክፍል ጀምሮ አግዘኸኛል፣ በጣም አመሰግናለሁ። እግዚአብሔር ጨምሮ ይስጥ። ደስ ይላል። እንኳን ደስ አለ። ከአላህ በታች በአንተና በሌሎች ባስተማሩኝ ነው ያለፍኩት። ቴንክስ ብሏል። ቴንክ ዩ ሶ ማች ዩር ቲቶሪያል ሄልፕ ሚ ኤ ሎት። እንኳን ደስ አላችሁ። ያው ጥሩ ውጤት እያመጣችሁ ልጆች፣ ያለፋችሁ ልጆች በአጠቃላይ እንኳን ደስ ያላችሁ። ያው 49,000 ወደ 49,000 የሚጠጋ ተማሪ ነው ያለፈው። ማለፍ ብቻ በቂ ነው። በአሁን ጊዜ ከግማሽ በላይ ማምጣት በቂ ነው። አይ ቲቸር በጣም አመሰግናለሁ። እንዳንተ ልፋት ባይሆንም አልፌያለሁ። ማለፉ በቂ ነው። በዚህ ጊዜ በጣም ነው ማመሰግነክ። እዚህ ውስጥ ያንተም ጭምር ነው ይሄ ውጤት የሚል ልኮልኛል። ዲር ተስፋጽዮን your brilliant teaching across YouTube, Telegram and Facebook with clear videos and inspiring advice transformed me from knowing nothing to passing my grade 12 entrance exam. Your goal became my success and I am endlessly grateful for your unmatched guidance የሚላል። see the difference ብሎ ኦኬ አይ ቲንክ የ2016 ካርድም ነው። የምር ቃላት የለኝም። የምር ትለያለ። ምን ብዬ ውለታህን ልግለጽ? ብቻ እንኳን ደስ አለክ። አዝመራ አብቧል። ደስ የሚል ነገር ነው። እሺ፣ እዚህ ጋር ማለ 506 ቴንክስ ሌኮቭ you helped me a lot, especially when I was in grade 9 and 10, and my result would be more than this if you made videos for SATs. Anyways, thanks. ያው አፕቲቲዩድ ላይ ብዙም ቪዲዮዎች ባንሰራ ከዚህ በኋላ በደንብ እንሰራለን ብዬ አስባለሁ። 506 ብዙ እኮ ነው። እንኳን ደስ አለ። ከ600 ነው እንግዲህ እያሰባችሁ። ብሮ 337 አምጥቼ አልፌያለሁና በጣም አመሰግናለሁ። ያንተን ትምህርቶች አይቼ በጣም ረድቶኛል። ወንድም አለፍ ያለው ውለታህን አረሳው። እንኳን ደስ ያለሽ። ያው ከዚህ በፊትም እናወራ ነበር። ሚስተር አይ ዲድ ኢት የሚል አለ። እንኳን አሳካኸው። መቼም አረሳውም። ልፋታችን ይሄን ከፍሎናል መምህር። እድሜ ላንተ። ኮንግራ። ከዚህ ወንድም ጋር የተለየ ግንኙነት አለን። ደስ ይላል። በቃ ለዚህ ውጤት አምጥተው ያስተማርካቸው ልጆች ቲቸር በጣም ደስ ብሎኛል። ቴንክ ዩ ናይስ። አመሰግናለሁ የኔ ወንድም። ስላንተ ቃላት የለኝም። ጥሩ ውጤት አምጥቻለሁ ከፈጣሪ በታች። ለዚህ ውጤት ያንተ እርዳታ በጣም ከፍተኛ ነበር። በተለይ ጂኦግራፊ ምንም ከማላቅበት ቀየርከኝ። ቴንክስ። ደስ ይላል። በጣም ነው ደስ የሚለው። ቴንክ ዩ ብሮ አይ ጋት 496 out of 600። እሺ፣ እዚህ ማለት ሰላም ቲቸር እንዴት ነህ?
በጣም ላመሰግን እወዳለሁ። ቢካውስ በአንተ ቪዲዮ የተነሳ ጥሩ ውጤት አምጥቻለሁ። ሰላም መምህር ኢዮብ እባላለሁ ከኮንታ። ላመሰግን እወዳለሁ በኢንተራንስ ጥሩ ውጤት ስላመጣሁ። አይ ቲቸር የ12 ናቹራል ተማሪ ነበርኩ። ያንተን ቪዲዮ በማየት ነበር የማጠናውና 485 ነው ያመጣሁት። በጣም አመሰግናለሁ። ደግሞ ቀጥልበት። ለአንድ ከ3 ዓመት በላይ አንድም ነገር ሳያነብ ለከረመ ሰው በድንገት ተነስቶ ለማትሪክ ልዘጋጅ ማለት ከምንም በላይ ደግሞ ፈተናው 6 ወር ብቻ ቀርቶት ከዜሮ መጀመር እና አሁን ያመጣሁትን ውጤት ለማምጣት ማይቻል ነበር። ነገር ግን ከታላቁና ኃያሉ እግዚአብሔር ጋር ከእርሱ በመቀጠል ካንተ ከምርጡ አስተማሪ ጋር ከ9ኛ ክፍል ጀምሮ በሰራሃቸው ቪዲዮዎች ከዜሮ ጀምሬ ከአንተና አንተ ብቻ እያነበብኩ ቪዲዮ ያልሰራህባቸውን ዩኒቶች በቻት ጂፒቲ ብቻ እያነበብኩ ሌላውን ቀሪ ሁሉንም ያንተን ቪዲዮዎች እየጠበቅኩና እያጠናው ከዜሮ ጀምሬ በ6 ወር ውስጥ ፔሪዮዲክ ቴብል አንዱን እንኳን ማላውቅ ልጅ ይኸው 408 አምጥቼ ያለፍኩኝ። ገንዘብ ለሌለው ማህበረሰብ በነፃ ህይወትን ሰውተሃልና እግዚአብሔር ያክብርህ። ከሱ አገኘው። በጣም አመሰግናለሁ። ስላንተ ቃል የለኝም። በቃ ይሄን ነው ምለው። የሆነ ተማሪዎችን በየጊዜው መክራቸዋለሁና የትኛውም ወር ላይ ጀምሩ ብቻ ነው ምላቸው እና ይሄ ትልቅ ሜሴጅ ነው። ይሄንን ነበር ሳወራ የነበረው። አስቡት ለ6 ወር ነው ያነበብኩት ፔሪዮዲክ ቴብል ኬሚስትሪ ላይ ፔሪዮዲክ ቴብል እንኳን አላቅም ነበር ነው የሚለው ይሄ ተማሪ። እና መቼም ቢሆን ታይም አለ። የመጨረሻው ወር አይሆንም። ለምን አሁን ብዙ ተማሪዎች ከዚህ ትልቅ ትምህርት ከዚህ በኋላ የምትፈተኑ በትምህርት ህይወት የምታሳልፉ ብዙ ተማሪዎች ከዚህኛው ብዙ ትምህርት መውሰድ ትችላላችሁ። የትኛውም ወር ላይ አለቀ አይባልም። የትኛውም ወር ላይ የትኛውም ጊዜ ላይ አልቋል አይባልም። ፈተና አዳራሽ እስክትገቡ ድረስ ጊዜ አለ። ፈተናው እስኪያልቅ ድረስ እስከ መጨረሻው ቀን ድረስ ጊዜ አለ። እያንዳንዷ ደቂቃ ወደ ጥናት የምትቀየር ናትና ይሄንን ነበር ሳወራ የነበረው። እንግዲህ በ6 ወር 408 ከ600 ማለት ከ600 የሚገርም ነው። እና ይሄንን ነው ሳወራ የነበረው። ከዚህ በኋላም ያላችሁ አሁን ብዙ ጊዜ የምታስቡት ወይኔ እኔ ቤዝ የለኝም አይነት የሚል ተማሪ ይበዛል። ምንም እንኳን አላቅም የሚል ተማሪ ይሄው ከዜሮ እያለን ነው። ፔሪዮዲክ ቴብል አላቅም ነበር እያለን ነው ተማሪ። ይቻላል ነው። እንደዚህ አይነት ኮመንቶችን ማነብላችሁ ሞቲቬት እንድትሆኑ ተስፋ እንዳትቆርጡ ነው። በጣም ናይስ የሚገርም ነው። በቃ እድሜ ላንተ ይኸው አለፍኩ። በጣም አመሰግናለሁ። በእኔ ህይወት ውስጥ ትልቅ ድርሻ አለ። ከ9ኛ ጀምሮ እግዚአብሔር የመሻትህን ይስጥ። አሜን። እና ቪዲዮዎች ከታች ጀምሮ ነው ያሉት። አሁንም ከ9ኛ ጀምሮ የኤሌመንተሪ ቪዲዮዎችም አሉ። እስከ ዩኒቨርሲቲ ፍሬሽማን ድረስ እንቀጥላለን። አንድ ላይ ያለን። እሺ እዚህ ጋር ሀይ ጤና ይስጥልኝ። ኢትዮጵያ ኤዱኬሽን በጣም ነው ማመሰግነው። እውነት በአንተ ምክንያት ነው ያለፍኩት። በጣም አመሰግናለሁ ልልክ ነው። እሺ በጣም ቴንኪዩ ብሎ ልኮልናል። እናመሰግናለን። እዚህ ጋር ደግሞ በኢሞ እየተላከልኝ አለ። ተስፋ እግዚአብሔር ረድቶኛል 321.15 አምጥቻለሁ። ቴንክስ ማይ ቲቸር። እና ይህንን ያልኩበት ምክንያቱ 11ኛ ያለው ብዙ ታመም ያለው ብዙ ተስፋ ቆርጫለሁ። ካስታወስክ 11 ያለው ወደ 12 ከማለፍ በ11 ልድገም ብዬ ጠይቄ ነበር። ነገር ግን ያኔ አንተ ብዙ መክረኸኛል፣ እንዳልደግም አድርገኸኛል። አዎ ይሄ ሁሉ አልፎ ዛሬ ላመሰግነው ወደድኩ ማይ ቲቸር። ቴንክ ዩ ቬሪ ማች። አዎ ይሄንን ልጅ አስታውሰዋለሁ። 11ኛ ላይ እንደዚህ ልደግም ነው አይነት ነገር ብሎ ሲጠይቀኝ ነበር እና አትድገም፣ ኖርማል ቀጥል፣ ክላስህን ቀጥል፣ መማርህን ቀጥል እንጂ ወደ ኋላ እንዳትመለስ ብዬ መክሬው ነበር። እና እዚህ ላይም ለሌሎቻችሁ ምን ትምለው አይምሮአችን ብዙ ጊዜ የሆነ እንደዚህ አይነት ጨዋታ ይጫወታል። የሆነ ብደግመስ አንብቤ አልጨረስኩም ጊዜ የለኝም የሚል የሆነ ፌክ አይነት ነገር ይጫወታልና ይሄንን ነገር በፍጹም እንዳታረጉ። ይሄ የመድገም ሐሳብ ሁሉም ጋር የሚመጣ ነው። ከዚህ በፊትም አውርቻለሁ በመከር ቻናሌ ላይ። ሁሉም ሰው ላይ የሚፈጠር ነው። አልጨረስክም እኮ አላነበብክም እኮ የሚል አይነት
ነገር ግን ሁሌ ጊዜ አለ ነው። ቅድም 6 ወር ብቻ አጥንቼ ሰርቻለሁ እንዳለው ልጅ ጊዜ አለ። ሶ ይሄ የመድገም ሀሳብ ምናምን አታስቡ። እንግዲህ ወንድማችን ታምሜ ነበር እያለ ነው እና ይሄ አንደኛ ጽናትንም የሚያሳይ ነው፣ እንደሚቻል የሚያሳይ ነው እና ታሞ አንብቦ ማለፍ ከቻለ እንችላለን ነው። እስከ ዛሬ የማይረሳኝ አምና እንትን ካለው ልጅ የሆነ ልጅ ካለፉት ተማሪዎች ክሊኒክ ሆኜ ቪዲዮዎችን እያየሁ ማለት ሆስፒታል እየታመምኩ ቪዲዮዎችን እያየሁ ቪዲዮዎችን ባየሁት ብቻ ሰርቻለሁ እያለ ሲናገር ነበርና ዋናው የእናንተ ጽናት ነው። ይቻላል። ወደ ኋላ መመለስ አያስፈልግም። ፌክ ነው ይሄ ድገሙና የበለጠ ክሊር አድርጋችሁ ታጠናላችሁ የሚለው ነገር ፌክ ነው እና እንደዛ የሆነ ሌላ ሰው አትድገም እያልኩት ደግሞ ከዛ በቀጣዩ ዓመት ራሱን ተመሳሳይ ሁኔታ ውስጥ አገኘው። ለካ ለውጥ የለውም መድገሜ። አምና እንዳልከው ነው፣ ዝም ብዬ በቀጥል ይሻል ነበር። አሁንም ያው ራሱ ስሜት እየተሰማኝ ነው። አልጨረስክም እኮ የሚለው ሁሌ ነው እሱ የሚሰማው። ጨርሰህም አልጨረስክም እኮ የሚል ስሜት ይመጣል እና እንደዚህ አይነት ስሜት አታስቡ። የሆነ ለማቆም አታስቡ። አሁን እንዳልኳችሁ የመጨረሻውን ፈተና እስክትፈተኑ ድረስ ጊዜ ያለ ነው። ሁሉም ያ ሁሉ ሰዓት የጥናት ሰዓት ነው፣ የምትዘጋጁበት ሰዓት ነው። ስለዚህ መቀጠል ነው በደንብ ወደ ኋላ እንዳትሉ። ስለዚህ እስካሁን ድረስ የተላኩልኝ ይህንን ይመስላሉ። ከዚህ በኋላም የቀራችሁ ልጆች መላክ ትችላላችሁ። እንደዚህ አነባለው ለሌሎች ተማሪዎች ከታች ላሉትም ምሳሌ ይሆናል፣ ሞቲቬሽን ይሆናል እና ኢትዮጵያ ኤዱኬሽን ላይ ኦልሞስት ሁሉም ኮርሶች እየተሰሩ ይገኛሉ። ቀደም እንዳልኳችሁ የዛሬ 7 ዓመት ጀምሮ ነው ቪዲዮ መስራት የጀመርነው። ምንም የኤዱኬሽናል ቪዲዮዎች ብዙም መስራት ባልተጀመሩ ጊዜ ማለት ነው። ያኔ ብዙም አልታወቀም፣ ባልታወቀ ጊዜ ነበር የጀመርነው። አሁን ላይ በኢትዮጵያ ሊዲንግ የሆነ ወይንም ከፊት ያለ የኤዱኬሽን ቻናል ነው እና እያንዳንዱ ቶፒክ ነው የሚሰራው። በትክክል የምነግራችሁ ነገር ቪዲዮዎችን ሙሉ በሙሉ ካያችሁ በቃ ኢንተራንስ መስራት አያቅታችሁ። ለምን ኦልሞስት መጽሐፍ ላይ ያለው ቴክስት ቡክ ላይ ቤዝድ ሆነን እያንዳንዷን ነገር ነው የምንሰራው። እያንዳንዷን ነገር ስለምንሰራ ተማሪዎች በውጤታቸው ስኬታማ እንዲሆኑ ያግዛቸዋል። እስካሁንም አምናም ከዚህ በፊትም የተላኩልኝን ውጤቶች እያነበብኩላችሁ ነበር። ከዚህ የበለጠ ደግሞ ዩቲዩብ ኮመንት ላይ ገብታችሁ ማየት ትችላላችሁ። ሌሎች ተማሪዎችም ኮመንት ላይ ጻፉ። እንደዚህ ጥሩ ውጤት ሰርታችሁ ያለፋችሁ ቪዲዮዎችን ስትጠቀሙ የነበራችሁ ምን ያህል እንደጠቀማችሁ ጻፉ። ለቀጣይ ጄኔሬሽን ደግሞ ቤዝ ይሆናል። ስለዚህ አሁንም አንብቡ፣ ተስፋ አትቁረጡ፣ በርቱ። ላነበበ ተማሪ የአሁን ጊዜ ፈተናዎች ላነበበ ተማሪ የሚከብዱ አይደሉም ነው እንግዲህ ከተማሪዎችም እንደሰማሁት ከሆነ። በርቱ፣ አንድ ላይ አለን፣ አሁንም እንቀጥላለን። ኢትዮጵያን ኤዱኬሽንን ተከታተሉ።